በዘመኑ መጨረሻ ላይ ምንድነው ምልክቶቹ? ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ነው የነገረን። እኛ ምን እናርግ እንዳንል ቀድሞ ጌታ ነግሮናል። እንዳትስቱ፣ እንዳያስቷችሁ ተጠንቀቁ። በወንጌል እውነት ላይ ጸንታችሁ ቁሙ፣ እንዳትሳሳቱ። ከጎን ብቅ የሚል ኢየሱስ የለም። ከዚህ በኋላ ከሰማይ ነው የሚመጣው። የተደረገ ምልክት ሁሉ የጌታ አይደለም። ኢየሱስ ክርስቶስን መካከለኛ ያላደረገ ነገር በሙሉ ከጌታ አይደለም። በምንድን ነው የምንለየው? እና እንጸልያ። ይሄ ሲቃይና መከራ ይመጣል፣ እናንተ ግን እንዳትደናገጡ። እስከ መጨረሻ የሚጸና እርሱ ይድናል። ወደ ማቴዎስ ወንጌል ምዕራፍ 24 ቁጥር 14 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል፣ ለሕዝብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ ከዚያም መጨረሻው ይመጣል። ይሄ ማቴዎስ ወንጌል ምዕራፍ 24 በጠቅላላው መጽሐፍ ቅዱሳችን ላይ የመጨረሻውን ዘመን ምልክቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረበት ምዕራፍ ነው። ምዕራፍ 4 ቁጥር 1 ከቤተ መቅደስም ወጥቶ ሲሄድ ደቀ መዛሙርቱ 12ቱ ተከትሎት ወጡ እና ምን ይሉታል? ልትመጣ ስትል እንዴት ነው መምጣት የሚከናወነው? ደግሞ ስለ ዘመን መጨረሻ ነው እያወራ ያለው። አዎ የዘመኑ መጨረሻስ ደግሞ ምን አይነት ነው? መቼስ ነው ሲሉት ጌታ ኢየሱስ ክርስቶስ ለነዚህ ጥያቄዎች የሰጠው መልስ ነው። በዘመኑ መጨረሻ ላይ ምንድነው ምልክቶቹ? ኢየሱስም እንደዚህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ለማን ይህንን እየተናገረ ያለው? ለደቀ መዛሙርቱ፣ ለተከታዮቹ፣ የእርሱ ነን ለሚሉ ለነሱ እንዳትስቱ፣ እንዳያስቷችሁ ተጠንቀቁ። በእኔ አትሰናከሉም፣ እኔ አላስታችሁም፣ እንዳያስቷችሁ ተጠንቀቁ። የሚያስታችሁ በደጅ አለ። እንዳትስቱ፣ በወንጌል እውነት ላይ ጸንታችሁ ቁሙ፣ እንዳያስቷችሁ፣ ዓይናችሁን ከተከላችሁበት ቦታ እንዳይነቅሉባችሁ፣ ዳይቨርት እንዳታረጉ። የእውነት ለውጥ፣ የእውቀት ለውጥ፣ የአቋም ለውጥ፣ የእምነት ለውጥ እንዳታረጉ። እያወራ ያለሁት ስለ ዲኖሚኔሽን አይደለም። እያወራ ያለሁት በክርስቶስ ኢየሱስ ስለማመን ነው እየነገርኳቸው ያለሁት። እንዳያስቷችሁ አሳች በደጅ አለ፣ ተጠንቀቁ አለና ብዙዎች እኔ ክርስቶስ ነኝ በማለት ይመጣሉ። አሁን የመጨረሻው ዘመን እኮ ነው። እኔ ከሄድኩ በኋላ እኔ ያለውማ አይመጡም አለ። እኔ ያለዋ እኔ ከሄድኩ በኋላ እኔ ክርስቶስ ነኝ ብሎ ይመጣሉ። ስለዚህ እኔ ስመጣ ያስታውቃል። የእኔ አመጣጤ አለ። እነሱ ግን በየቦታው ብቅ እያሉ እኔ ክርስቶስ ነኝ ተከተለኝ ይላሉ። እንዳትሳሳቱ። ኢየሱስ ሲመጣ ከሰማይ ነው የሚመጣው፣ ከጎን አይመጣም። ከጎን ብቅ የሚል ኢየሱስ የለም። ከዚህ በኋላ ከሰማይ ነው የሚመጣው። ከቅድስት ድንግል ማርያም እንደተወለደው ከዚህ በኋላ እንደገና የሚወለድ የለንም። ከብሮ የሚመለስ ነው ያለ። እንዳትሳሳቱ፣ እንዳያስቷችሁ። ከጎን ብቅ እያለ እኔም ጋር አለ፣ እኔም ጋር አለ፣ አግኝቼዋለሁ፣ ተገለጠልኝ፣ ሌሊት አብሮ። እንዳትሳሳቱ። እኔ ክርስቶስ ነኝ በማለት በስሜ ይመጣሉ። የት ድረስ ይሄዳሉ? ያመኑትን ወይንም የተመረጡትን ለማሳት ምልክቶችን ሁሉ ከሰማይ ያደርጋሉ። በስሜ ይመጣሉ ማለት ዝም ብሎ እኔ ክርስቶስ ነኝ አይደለም የሚለው፣ ምልክት ሁሉ ያደርጋሉ። አንዳንዶች ምልክት የሚታይ ነገር ያደርጋሉ። እና እንዳትሳሳቱ ከሐሰተኛው መንፈስ ተጠንቀቁ አላቸው። ማን ነው የሚለው? ደቀ መዛሙርቱን። እነማን ናቸው እነዚህ ደቀ መዛሙርት? ጴጥሮስ፣ ዮሐንስ፣ አዕማድ የምንላቸው ኢየሱስ እግር ስር 3 ዓመት ተኩል የተቀመጡት ነው። ተጠንቀቁ። አረማመዳችሁ ላይ፣ አካሄዳችሁ ላይ፣ ትምህርታችሁ ላይ፣ ያመናችሁት ነገር ፕሮቴክት አድርግ። እውነትህን ጋርድ አድርግ። የተከፈተ በር ሁሉ ከጌታ አይደለም። የተደረገ ምልክት ሁሉ የጌታ አይደለም። ኢየሱስ ክርስቶስን መካከለኛ ያላደረገ ነገር በሙሉ ከጌታ አይደለም።
ምንም ነገር ከሆነ ክርስቶስን መካከል ማድረግ አለበት። አዎ ሰዎችን ማዳን አለበት። አማኞችን ማነጽ አለበት። ኢየሱስ የሌለበት ሌላ ነገር ፕሮሞት የሚያደርግ ወንጌል የለም። እሱ ልዩ ወንጌል ነው። በምንድነው የምንለየው? እውነትን ልብ ውስጥ መሸሸግ አለብህ። ሁሉንም ነገር አይነን ጨፈነ ከጌታ ነው ከጌታ አይደለም እያልክ አትዘልቀውም። እውነት አለ መለያ። የእግዚአብሔር ቃል አለ ዲዘርኒንግ ስፒሪት የሚሰራበት። አይ እንደ ክርስቶስ ኢየሱስ ወንጌል እንደ ተሰበከልን እውነት ካልሆነ ኖ የእግዚአብሔርን ቃል ከፍተ ነው ሚዛን ላይ የምታስቀምጠው። እንደ ኤፌሶን ቸርች ሐዋርያት ሳይሆኑ ሐዋርያት ነን ያሉትን ለይታ አውቀሃል። በምን? በትምህርታቸው። ሌላ ምልክት አለ። ቸርች አካባቢ የሚኖረው ምልክታው እኔ ክርስቶስ ነኝ እያሉ ይመጣሉ። እኔ ክርስቶስ ነኝ እያሉ ይመጣሉ። ሌላኛው ምልክት ደጅ። አንብቡት የሚቀጥለውን ቁጥር። ስለ ጦርነትን የሚያናፍስ ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ተጠንቀቁ። አሁን ስለ ጦርነት አትሰሙም እንዴ? ዓለም ምድጃ እኮ ነው የሆነችው። ምድጃ ነደደ እኮ ዓለም እንዲህ ይህ ሊሆን አለ ጌታ ኢየሱስ ግድ ነው። ባይዘዌ ጸልይ አታስቀረው እና ራስን ነው መጠበቅ ያለብህ። ፊርም የሆነ ስታንድ ይዘህ እስቲ አሜን በሏ። እናንተ እንዳትደናገጡ አለ ጌታ። ዓለማው ይታመሳል ብሎ ነገረን እኮ። የዓለም ፈጣሪ ጌታ ኢየሱስ ክርስቶስ እንደዚህ የያዛት ኢየሱስ እንደዚህ ያለ ይታመሳል። ለምን? ዓለሙ ሁሉ በክፉ ተይዟል። የሰው አመፀኝነት እንደሆነ ታውቃላችሁ። የሰው ክፋት እኮ ነው። ሰው ምን ያክል ክፉ እንደሆነ የምታየው። መመገቢያ አይሰራም፣ ማጥፊያ ይሰራል። ዓለምን 3 የሚያጠፋ ሰርቻለሁ ይላል ሊያስፈራራ። ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት ነው የነገረን። ጦርነትና ስለ ጦርነት ወሬው ይናፈሳል። አሁን እናንተ ሻይ ልጠጡ ስትቀመጡ ምንድነው የምታወሩት? እንትን የምትባለው ሀገር እንትን እንደበደበች እና እንጸልያ ምን እንዲሆን በቃ እግዚአብሔር እንዲያስረው ደስ ይለናል ቢያስረው። ጌታ ግን እንደዚህ ያለ የግድ ነው። አገራው እንዲህ ነው የሚተራመሰው። እናንተ እንዳትደናገጡ። ይሄ የምጡ ጣር መጀመሪያ ነው። በቃ ጀምሯል ማለት ነው። ምጡ ጣር ላይ ናት ዓለም። ልትገላገል ነው። ሹልክ ነው የምንለው። የምንገላገለው ወደ ሰማይ ነው። ጣር የምጥ ጣር እያለች ነው ዓለም። ምጥ ላይ ናት። እጇ ተይዞ የሚያማምጣት ፈልጋ ማን ያዛት? ሁሉም ውስጥ ነው ያለው። በቃ ምጥ ጣር ላይ ናት። በቃ ጭንቅ። ዓለሙ ሁሉ ተጨንቋል። ባይዘው እኛ ምን እናርግ እንዳንል ቀድሞ ጌታ ነግሮናል። አትደናገጡ። ይሄ ምልክት ነው። ጌታዊ ነገሩ ግን እንዴት ነው የሚሆነው ሲሉት ዓለም ይተራመሳል ሲላቸው ባይዘው በዛ ዘመን የተፈጸመ አለ፣ በዚህ ዘመን ደግሞ ይፈጸማል። በእነሱ ጌታ ኢየሱስ ክርስቶስ ይህንን ሲነገር 33 ዓመተ ምህረት ገደማ ነው። ከ40 ዓመት በኋላ 70 ኤዲ ላይ ኢየሩሳሌም ፈርሳለች። ባይዘው ቤተ መቅደሱ ፈርሷል፣ ተቃጥሏል። ኢቭን መልሰው መገንባት ፈልገው መሰረቱ የት ጋር እንዳለ እንኳን እስኪጠፋ ድረስ ነው ባይዘው ሮማውያን ያጠፉት። ቶታሊ ነው ባይዘው ያጠፉት። ጌታ ኢየሱስ ክርስቶስ መፍረሱ አይቀርም ሲል ባይዘው ናድ አይደለም ያደረጉት፣ ቶታሊ ያጠፉት ከቦታው ላይ። ባይዘው ወርቅ ነቅለው እንዳልወሰዱ ታውቃላችሁ። በእሳቱ ምክንያት ቀልጦ ነው የጠፋው ወርቁ። ራሱ ወደ ውስጥ አቅልጠውታል ወርቁ። እሳቱ ማለት ነው ሙሉ ነው በርናውት ነው ያደረጉት። ቤተ መቅደሱ ብቻ እኮ አይደለም ከተማን ያነደዱት። ባይዘው ኢየሩሳሌምን ያጠፏት። ቤተ መቅደስ እኮ ለእስራኤላዊ ነው እንጂ ሮማዊ ምን ጉድ ያለው ቤተ መቅደስ
ቤተ መቅደስ ኖረ፣ የሚያውቀው ነገር የለም። እግዚአብሔር አምላኬ ነው አይል ሮማዊ ቄሳር ነው አምላኩ። ቶታሊን ያጠፉት። የአመፅ ልጅ በቤተ መቅደስ ላይ ቆሞ ስታይ አይደል ያለው? የዛን ጊዜ አንባቢ አስተውል፣ የዛን ቀን ትዝ ይበላችሁ፣ የዛን ጊዜ ተጠንቀቁ አለ። በቃ ዋችፉል፣ አይናችሁ ንቅት፣ ኮንሽስ ጠብቁ። ክብር ለኢየሱስ ነው። ዓለም ሁሉ በክፉ ተይዟል። ቤተ ክርስቲያን ተስፋዋ ኢየሱስ ነው። የአማኞች ተስፋ የጌታ ዳግም መመለስ ብቻ ነው። ሌላ ተስፋ የለንም፣ አንፈልግም። ውሸት ነው ደግሞ። ይሄው መጽሐፍ ቅዱስ ሙሉን ነገረን። ጦርነትና የጦር ወሬ ትሰማላችሁ። እሱ የምጡ ጣር መጀመሪያ ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ። አሁን ከዚህ የተሻለ ጊዜ ያለ ይሄንን ቃል ለመተርጎም አሁን ምን ማብራሪያ ይፈልጋል? ይሄ ቃል ዝም ብለህ ሴኔን ከፍተህ መቀመጥ ነው። ያልተጣላ አገር ምን አለ? ህዝብና ህዝብ ያልተነሳ ማን አለ? ከዛ ቀጠሏ ከ9 እስከ 14 በዚያን ጊዜ መቼ ይሄ ሁሉ ነገር ሲከናወን እንዳትደናገጡ፣ እንዳትፈሩ ዋችፉል ሁኑ። ፕሬየር ህይወታችሁ ላይ ቅዱስ ቃሉን አጥብቆ መያዝ። 3 ዓመት ተኩል ሙሉ ከኔ የሰማችሁትን ነገር አጥብቃችሁ ያዙ። አትደናገጡ። መደናገጥ መፍትሄ አይደለም። ከዛ ቁጥር 9 በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ከዛስ ይገድሏችኋል። ከዛ በስሜ ምክንያት በሕዝብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ይሄ ሲቃይና መከራ ይመጣል። እናንተ ግን እንዳትደናገጡ። አንዳንዴ ግን ምን ይሆናል አለ ጌታ ኢየሱስ ክርስቶስ፣ የቻሌንጁ ብዛታው አንዳንዶችን ይገልጣቸዋል። ባይዘው አንዳንዶችን ይገልጣቸዋል። ሞቅታው ተመችቶት የተቀመጠ እንትን እሳቱ ሲጨምርባት ይወጣል። ለብ በብሎት ደስ ያለው እሳቱ ወገግ ሲል ልክ እንደ ፉኝቷ መንጨቅ ብለውታ እንደነደፈች ጌታ ኢየሱስ ክርስቶስ ምንድን ነው ያለው? በዚያን ጊዜ ብዙዎች ይሰናከላሉ አለና እርስ በርሳቸው አሳልፈው ይሰጣጣሉ፣ ይጠላላሉም። አንዱ አንዱን አሳልፎ ይሰጣል። ዓለም ላይ ማርኬት ላይ ያወጣዋል፣ አሳልፎ ይሰጠዋል። ይጠላላሉ። አጠገብ ያለው ወንድም ቢደክም ትጸልይለታለህ፣ ትመክረዋለህ እንጂ አሳልፈ አትሰጠውም። የክርስቶስ መንፈስ ውስጥ ካለ ግን በቃ አንዱ ምልክቱ ይሄ ነው አለ ጌታ ኢየሱስ ክርስቶስ። በቃ አሳልፎ ይሰጣጣሉ ሰዎች፣ ከዛስ ይጠላላሉ። እንደውም አለ ይጠላላሉ። በጌታ የሆነ ጎን ለጎን ነው ይጠላላል፣ አሳልፎ ይሰጣል። ስለዚህ አጠገባቸው ያለው ሰው ድካም ካለበት ለራሱ ነገሩት። ለሶስተኛ ሰው መንገር ኃጢአት ነው። አሳልፎ መስጠት ይዩት ምልክት ነው። ጌታ ኢየሱስ ክርስቶስ ያለ ጎናቸው ያለው ሰው በጣም ነው የምወድህ አሳልፌ አልሰጥህም በሉት። ወንጌል ነው ነገሩት። አሳልፌ አልሰጥህም። አየህ፣ ይሄ ነው እውነተኛ ቤተሰብ። ይሄ ነው ደጅ ያለው ቤተሰብ አይደለም። ዓለም መቼም ቤተሰቤ ልትሆን አትችልም። ሰይጣን መቼም ፋሚሊ ሊሆን አይችልም። መቼም ቢሆን ሊገል ነው ፕሮግራም የሚያደርግብህ። ያስተካከለል ያማረ ያሰመረል ቢመስል እያመቻቸ ያለው ወደ ቄራ ነው የሚወስድ ለማረድ። የፈለገ ቢደክም የፈለገ ብታበላሽ እህትና ወንድም ነው የሚሻሉ። ቤት ውስጥ እኔ ያደኩበት ቤት እናትና አባቴ ጋር እህትና ወንድሜ በጣም ባስቸግራቸው ከዛሬ ጀምሮ አላዋራም ሊለኝ ይችላል። የሆነ መከራ ቢደርስብኝ ሮጦ ዋጋ የሚከፍለው እሱ። ምንም አይነት ሜዥር ላይ የሚወስድብኝ እኔን ገንዘብ ለማድረግና ለማዳን ለማሳደግና ለማብሰል እንጂ ሊገለኝ ፕሮግራም አያደርግም። ወንድሜ ከሆነ እህቴ ከሆነች እንደሱ አታደርግም። ይሄኛው ቤተሰብ ደግሞ ከዛም ይበልጣል። በክርስቶስ ደም የታሰረ ቤተሰብ ነው። ሊያቆስልህ ይችላል አጠገብ ያለው ወንድም፣ ግን ስቲል ወንድም ነው። እስቲ አሜን በሏ እንጂ ወደ ደጅ መሄድ ወደ ሆነ ቦታ አሳልፎ መስጠት። አሳልፈ ስስት የተቀበለ ሰው የባይዘው ባክፋየር የሚያደርገው ወደ አንተ ነው። ውሸቱን ነው። አይወድህማ፣ አይፈልግህም።
አጠገብ ያለው ወንድም ግን ደክሞ አቅቶት አበላሽቶበት ሊሆን ይችላል። እስቲል ግን ይወዳል። እውነቴን ነው የምነግራችሁ። ቤታችን ይሄ ነው። ወንድሞቻችን እህቶቻችን እዚህ ያለ ነው። ወደ ዓለም ተላልፋችሁ አትሂዱ በፍጹም። አንድ አባት አለን፣ አብ። ይሄ ሁሉ ፋሚሊ ከሱ ስር። ኢትስ ኤ ማተር ኦፍ ማቹሪቲ። የብስለት ጉዳይ። ሬዲ ሁኑ ነው በቃ ጌታ ኢየሱስ እየተናገረ ያለው። ሬዲ ሁኑ፣ የተዘጋጀ እኔ የምመጣ ቀናው። በጣም ብዙ ነገር ውስጥ ካለ አትሄድም፣ አንቆ ያስቆመሃል ነው። እና ለመሄድ ለመነጠቅ የተዘጋጀ ሁን። በክርስቶስ ኢየሱስ አምነሃል። በወንጌል እውነት ብርሃን ውስጥ ነው ያለው። እንግዲያው ጽና፣ በሱ ያዘው፣ እንዳትለቅ። እስከ መጨረሻ የሚጸና ነው የሚድነው። ምናልባት ደግሞ አንድ ቀን ወስናለሁ ምትል፣ ድንገት ነው ጌታ የሚመጣው እንደ ሌባ። ቀጠሮ አይሰጥም። ዛሬ ሊመጣ ይችላል፣ ነገ ሊመጣ ይችላል። የሚመጣበትን ቀን ቢናገር በዚህ ዓመተ ምህረት በዚህ ቀን እመጣለሁ ቢል ባይዘው ወይ ሰው እስከ ዋዜማው ድረስ እንደፈለገ ኑሮ አለ ምህረቱ ብሎ የዋዜማው ቀን ጌታ ሆይ ብሎ ሱባኤ አውጆ ሳምንቷ ሙሉ ጾሞ ይሄዳል። ጌታስ እንደ ሌባ ነው የሚመጣው አለ ድንገት። እና ሁሌ የተዘጋጀ እስቲ አሜን በሏ። መብራት የበራ ንቅት ያልክ ነገሩ ድንገት እንደሚሆን ጌታ ኢየሱስ ሲያስተምር እዚሁ ማቴዎስ ወንጌል እንደዚህ ያለ 2 ሴቶች እየፈጩ አለ። አሁን ወፍጮ ነው የምታስፈጩት እናንተ፣ በድንጋይ ሲፈጩ ማለት ነው። ቁጭ ብለው እንደዚህ እየፈጩ ያለ አንዷ ትነጠቃለች አለ፣ አንዷስ ትቀራለች። እንደዚህ እየፈጩ እህል አምጥታ ልትሰጣ ስትል የለች። ድንገት ራፕቸር ድንገት ነው፣ ንጥቀት ድንገት ነው። እና የነቃችሁ ተዘጋጁ። ጌታ ይመለሳል። ኢየሱስ ይመጣል። በቅርብ ነው የሚመጣው። ይሄው የነገረን ምልክቶች በሙሉ ሆነዋል፣ በሙሉ። እና የቀረን ትንሽ ነው። በጣም ረጅሙን 2000 ዓመት መተናል። በጣም ትንሽ ናት የቀረችን። በመጣንበት ትንፋሽ ጨርሰናት እንውጣ። ሐዋርያት በጀመሩበት ስፒድ መሄድ አለብን። እኛ በቃ ወንጌል እየሰበክን ሰዎች እየዳኑ በእኛ ላይ እየተጨመሩ እነሱን ያጸናን እንጠብቀዋለን። ጌታችን ሲመጣ በጣም ብዙ ሕዝብ አብሮን ወደ ሰማይ ይሄዳል። እመጣለሁ ነው ትምህርቱ እኮ። እስክትመጣ እንዴት ይሆናል ነው ጥያቄው። እንደዚህ ይሆናል አለ። ያንተስ የመምጣት ምልክት ሲሉት ድንገት ነው የሚሆነው። የኔ ዓለሙ እንደዚህ ነው የሚሆነው። አዎ እናንተ እንደዚሁ ነው። አዎ እኔ ድንገት ነው የምመጣው። ድንገት በዚህ ቀን አልልም፣ ድንገት ነው የምመጣው። እና ሁሌ ዝግጁ ነው። ጠዋት ስትነሳ መሳሪያን ወልውል፣ የእምነት ጋሻህን ወልውል፣ ጥሩርህን ወልውል፣ የራስ ቁርን አስተካክል፣ ሬዲ ሁን፣ ሁልጊዜ የተዘጋጀውን። ለምን ድንገት ነው የሚመጣው። የመምጣቱ ምልክት የታለ አሉ 2ኛ ጴጥሮስ ላይ። አንዳንድ ዘባቾች አለ ጴጥሮስ፣ ጥንት እንደነበረው ነው አሁንም እየሆነ ያለው፣ ምን አዲስ ነገር አለ ይላሉ። እነዚህ ዘባቾች ናቸው። ጌታ ድንገት እንደ ሌባ ይመጣባቸዋል። ኢየሱስ በቅርብ ይመጣል። በጣም ነው የምደሰተው። የሁሉ ሰው አሁን ጌታ ቢመጣ እንደዚህ ዘምረን ተያይዘን ነው እንጂ ይህን አዳራሹንና ይችን የለበስናትን ትተን የማይበሰብሰውን ለብሰን በክብር ልንቀበለው በደመና እንነጠቃለን። እዚሁ ላይ ጌታ ኢየሱስ ክርስቶስ ያለው ምንድን ነው? ከአራቱም ነፋሳት የተመረጡትን የሰማይ መላእክት ይሰበስቧቸዋል። መላእክቶች በዚህ ተዘጋጅተዋል። አሁን መምጫው ስለሆነ በጣም ዝግጁ ናቸው። እያዩን ነው። አንድ የመለከቷ ስትነፋ ሰብሰብ አድርገውን እነሱም መሬት ለማንም አትመችም። በዚህ ከሰይጣን ጋር ማንም መኖር ደስ አይለው። ሰብሰብ አድርገውን ክብር ለኢየሱስ ይሁን። የመጨረሻ ምልክት ያላት ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይሆናል። አሁን ወንጌል እየተሰበከ ነው።
በዓለም ሁሉ ሚዲያዎች ምንድነው እየሰሩ ያሉት? ዝም ብላችሁ እዩት። አሁን እኮ በእነ ጴጥሮስ ዘመን እነ ጴጥሮስ አሁን ያዩና አሁን በምንድን ነው የሚሰበከው ዓለም ሁሉ ይላሉ። ይኸው መጣ ዘመን። እዚህ አዲስ አበባ ቁጭ ብላ አንታርክቲካ ሰው ትደርሳለህ። በፍጹም እማትተዋወቅ እማትገናኘውን ሰው ይባይዘው ማግኘት ትችላለህ። ቋንቋን ብቻ ማስተካከል ነው ያለብህ። እግዚአብሔር ይስጣቸው ደግሞ አሁን ቴክኖሎጂ መጥቷል። ቋንቋን ቀይሮ በዓለም ሁሉ አሁን እኮ የወንጌል ብዛቱ መስበኪያው መንገድ ብዛቱ እንደ አበሻ በጣም ብዙ ወንጌል እኮ የተሰበከ ነው። አሁን የዳነው ነው እኮ ጥቂት እንጂ በጣም ወንጌል እኮ የተሰበከ እኮ ነው። የማያምነው አይደል እንዴ ብዙ የሚሰማውስ? እየሰማስ ያለው እኛስ የምናውቀው የማያምነው እኮ ነው። በዚያን ጊዜ መጨረሻው ይሆናል እና በቃ ቢሬዲ። ክብር ለኢየሱስ ይሁን። አዎ በክርስቶስ ኢየሱስ አምናችኋል፣ እንግዲያው ጽኗ። አላመናችሁ ዛሬ ነው ቀኑ፣ የለም ሌላ ቀን። እንደ ሌባ ነው የሚመጣው ጌታ በድንገት። ታዲያ ቀኑ ዛሬ ነው። እግር ጥሎ አይደለም እዚህ የመጣሁት እኔ፣ በአጋጣሚ ድንገት አይደለም የመጣሁት። እግዚአብሔር አምላክ አቅዶ ፕሮግራም አድርጎ ፕላን አድርጎ ነው ያመጣኝ እና ወስነን ነው የምንወጣው ዛሬ።